አሁን ከቅድስት ቤተክርስቲያን የወጣሁት። እንግዲህ ይሄ ሳምንት በቅዱስ ያሬድ ምንድነው የተባለው የተሰየመው? ዘወረደ ማለት የወረደ ከሰማይ የመጣ ማለት ነው። ይሄ የሚያመለክተው ስለ ክርስቶስ ነው። ይሄ የሚናገረው ስለ ሚስጥረ ሥጋዌ ነው። አምላክ ሥጋ መለበሱና መምጣቱ ነው የሚያሳየው። ደግሞ ቅድስት ቤተክርስቲያን ልደተ ስምዖን ብላ ስምዖንን ካህኑ ስምዖን የምታስበው አምላካችን ኢየሱስ ክርስቶስ አይቶ ምን አለ? በሉቃስ ምዕራፍ 2 ቁጥር 29 እስከ 30 ዓይኖቼ ማዳንህን አይተዋልና ባሪያህን ተሰናብተዋል ይላል ካህኑ ስምዖን። እና ያየው ክርስቶስ ሕይወት የሚሰጥ ክርስቶስ ሲያየው እንደ ቅድስት ቤተክርስቲያን ቅድስቱ ፊት ምንድነው የሚባለው? ስምዖን ዳግመኛ ተወለደ። ሕፃኑ ክርስቶስ ከጻድቁ ቅዱስ ዮሴፍና ከቅድስት ድንግል ማርያም አብሮ ሆኖ ስምዖን ሲያየው መንፈሱ ታደሰ ብላ ቅድስት ቤተክርስቲያን ትናገራለች። ለዛ ነው ልደተ ስምዖን የተባለው። መንፈሱ ታደሰ፣ መንፈሳችን የሚያድስ ሕይወት የሚሰጥን ክርስቶስ ተወለደ። ሕይወት የሆነው ክርስቶስ አየ። የካህኑ ስምዖን ልመናውን ጸሎቱን ሁሉ ጊዜ የነበረው የእስራኤልን መዳንን ሳላይ አልሞት ብሎ ለምነዋል። እና ኢየሱስን ሲያየው ሕይወት የሚሰጠውን ክርስቶስ ተመልክተዋል፣ አይተዋል። እና በቅድስት ቤተክርስቲያን ውስጥ እነዚህ ሁለት ነገሮች ዛሬ ታስቧል፣ ተዘክረዋል። እና ዛሬ ምን ማድረግ አለብን? ሁላችን ጾማችን ከመጾማችን በፊት ነገ ጾም ስለሚጀመር እንግዲህ ከአሁን በኋላ ከበሮ አይመታም፣ ጸናጽል ለአገልግሎት አይሆንም፣ የነሳ መዝሙሮች ብቻ ነው የሚሆነው። እና ሁላችን ጾም ከመጾማችን በፊት ከነገ በፊት ሁላችን ቂም ካለ በልባችን ቂሙ ነቅለን እናውጣው። ንስሐ ገብተን ይቅር ማለት ያለብን ሰዎች ይቅር በለን። ለምን በንጹህ ልቦና ጾማችን ስንጾም ክፋት፣ ዘረኝነት፣ ቂም፣ ጥላቻ፣ ንዴት እነዚህ ሁሉም ጭልምልም ያለው ነገሮች ከልባችን ተነቅሎ ሲወጣ በንጹህ ልቦና እግዚአብሔር ስንለምነው ስንፈልገው እግዚአብሔር አምላክ ፊቱ ያበራል ወደኛ። እና እንግዲህ ይሄ ጾም የበረከት ጾም ይሆንልን። ዓለም ሁሉ ሰላም ያደርግልን። ወዳችኋለሁ። እግዚአብሔር ሁላችን ጋር ይሁን። አሜን።